መዓዛ ምንድን ያሉት? ልጅቷ ምንድን ያለቻት? መንግስት ቢለቅሽ የአማራ ህዝብ አይለቅሽም። የአማራ ህዝብ ቢለቅሽ መንግስት አይለቅሽም። ይሄንን መዓዛ ወጣ ታስረዳ። ይሄን ወጣ መዓዛ ታስረዳ። መዓዛ ይሄንን ያለችበትን ወጣ ታስረዳ። ድራማውን ካሰሯት በኋላ 5000 ብር እጅ ከሰጧት በኋላ ስራውን ከሰሩ በኋላ ነገሮቹን ፍጥምጥም ካደረጉ በኋላ መንግስት ቢለቅሽ የአማራ ህዝብ አይለቅሽም፣ የአማራ ህዝብ ቢለቅሽ መንግስት አይለቅሽም ያሉበት ምክንያት ምንድን ነው? ይህንን መጠየቅ አለባችሁ። አሁን ቲክቶክ ላይ ያላችሁ በሙሉ ሁላችሁም ጠይቋት። በሜሴንጀር እየገባችሁ ምን ማለት ነው የፈለግሽውን በል እንሰማዋለን። በጣም የተሳሳተ ነገር ነው ያለው። ልጁ ያወራው ነገር እዚህ ማምጣቱ ምንም አይሰራም። ዋናው ነገር የሁለቱ ነው። እንዴት ተቀዳ፣ እንዴት ለመቀዳት ፈቃደኛ ሆነ፣ እንዴት ዝግጁ ሆነ፣ እንዴት ይህን እያወቁ ሰሩ። አብረው ከብልጽግና መንግስት ጋር የሚሰሩ ጸረ አማሮች ስለሆኑ ወንድሜ ከእነንትና ጋር ተመቶ ነምሬ ወዳጆ ጋር ተመቶ በወንድም እየሸቀሉ መኖር አይቻልም። ማዛ አይቻልም። ቀን መጣ፣ ዘመን መጣ። ቴዎድሮስም እኮ አሁን የዘመቻ አንድነት ሲከፈት የአንቺ ፍሬንድ ሃይማኖቱን ጴንጤነቱ በልጦበት የብልጽግና መንግስት ለማዳን እኮ እዛ ኡጋንዳ ተቀምጦ ከነ ቴዎድሮስ ርዕዮት ጋር እንኳን ተለያይቶ ብቻውን እየደነፋ እኮ ነው። ትክክል አይደለም፣ አማራ ስህተት ነው እያለ እኮ ነው። ጭሳችኋል። በምትፈልጉት መልኩ አማራ አልሄደላችሁም፣ አልሄደም በምትፈልጉት በዛ መልክ ደግሞ አይሄድም። እናንተ የምታውቁት እዚህ ላይ ያሉትን ነው። ከእናንተ ጋር ቁርጥ የበሉትን፣ ከእናንተ ጋር ሴራ የሚያሴሩትን እናንተ የምታውቁት አማራ ላይ ጄኖሳይድ አልተፈጸመበትም የሚለውን ማርሸት ፀሐዩን ነው። ማርሸት ፀሐዩን ነው አንቺ የምታውቂው። ጸረ አማሮች፣ የጸረ አማራ ስብስቦች፣ ስለ ወልቃይት የተናገርሽው፣ ስለ ትግራይ የተናገርሽው፣ ከትግራይ ፓርቲ የፖለቲካ ተቃዋሚ ፓርቲ ጋር ያደረግሽው ነገር ሁሉ በሙሉ ዛሬ ተጨምቆ መጥቶ እግዚአብሔር አበቃሽ፣ አሰጣሽ። ዘመኑ የመገለጥ ዘመን ስለሆነ ማለት ነው። የዲሞክራት ፓርቲዎቹ እንቃርገው ይዘዎች ነበር። አለቀ በቃ። ይሄ ትክክል አይደለም፣ ትክክል አይደለም። እንሰማዋለን፣ የእነሱን እንሰማለን፣ ተስፋ የሚለው ምናምን እንሰማለን። ቀልድ አይደለም። አላችሁ እስቲ አለን በሉ። ታፕታፕ አድርጉልኝ። ታፕታፕ የመጨረሻችን ታፕታፕ ቶሎ በሉ። ውጭ ያላችሁ ገባ በሉ። እንሰማለን። ይሄ ዛሬ እግዚአብሔር የመገለጥ ቀን ነው። እኔ ዶክመንተሪው ምንም ሳይኖር ለምን እንደዚህ ተንጫጫላለሁ? እግዚአብሔር ነው ስራውን የሰራው። እግዚአብሔር ነው ስራውን የሰራው ብሎ ነገር የለም። እግዚአብሔር ሆይ ክብር ምስጋና ለአንተ። እንቀጥላ። ክፈችው። አንዴ ክፈችው። ልጠይቅ ሰው ውጭ ያላችሁ ገባ በሉ። ታፕ ኮፒ ሊንክ ሼር 100 ሺህ ሙሉት። እኔ ከ100 ሺህ በታች ስታይ አይታችሁኝ ታውቃላችሁ? ይሄ እኮ የሞጣ ፔጅ አይደለም። ይሄ የሰለሞን ባለሐውልቱ ፔጅ አይደለም። ይሄ የወይኒ ማኛው ፔጅ አይደለም። ይሄ የዘመድኩን በቀለ የአክሊለ ገብርኤል ፔጅ ነው፣ ቤት ነው። እንዴት ነው ነገሩ? 83 ሺህ ላይ ተቀራላችሁ። ታፕ ውጭ ያላችሁ ገባ። 2.1 ሚሊዮን ሰው ብቻ ታብ ያደርጋል እንዴ? እኔ ይሄው ውሃ አንዴ ነው ጉንጭት ያልኩት። ታፕ 83 84 የኮመንት ፔጁን ክፈች እስቲ። አለ ሰው
እስቲ ክፈቱት። ሴኩሪቲ ክፈቱ። እስቲ አሉ ወይ? አለን ይበሉኝ እስቲ። አለን። ጉድ ነው የምንሰማው። አላችሁ ወይ? አለ እስቲ አለን በሏ እንዴ! አለን ወይ? አለን አላችሁ? አለን። ያኑራችሁ። ውጭ ያላችሁ ገባ በሉ። እግዚአብሔር ለአማራ ያደረገለትን አብረን እንስማ፣ አብረን እንይ። ገባ በል። እንግዲህ የስልክ ንግግሩን አብረን ነው የምንሰማው፣ አብረን ነው የምናየው። እኔ ተስፋዬን ስናገረው የጮሁብኝ እና አልማዝ ባለጭራ፣ የጮሁብኝ የባህር ዳር ዊኪሊክስ፣ የጮሁብኝ ማን እንደሆኑ እናውቃለን፣ እነማን እንደሆኑ እናውቃለን ብሎ ነገር የለም። ገና ባለበት እግዚአብሔር የአማራ አምላክ ይበቀላል። ጠብቅ፣ እንስማቸው። ይዘጋ ወደ ማድመጥ። ኮፒ ሊንክ ሼር አድርጉ። እናንተ እስከዛ እየሰማችሁ ኮፒ ሊንክ ሼር አድርጉ። ዝጉት። ገና ከአማራ ትግል ላይ የሚንጠባጠበው ገና ብዙ ነው። ሴኩሪቲ ፈጠን በሉልኛ። ሴኩሪቲ ዝጉልኝ ስል ወዲያው ፈጠን ብትሉ እንዴት ደስ ይለኛል። እሺ እኔ ልዝጋው። ዘግቼዋለሁ። እሺ ዝም ብላችሁ ስሙ፣ እንጠይቃለን። ወይ አንዴ የሚለው ተስፋዬ ነው፣ ሁሌ የሚያደርገው ነው። ተስፋዬ ይደውላል፣ ከዛ ቆይ ከሌላ አስገባው ይልና ያስገባል። ልማዱ ነው፣ የተስፋዬ ልማድ ይሄ ነው። ልክ የብርቱካን ተመስገን ስታነሳለት ቆይ አንዴ ያለና አስገባት ማለት ነው። እንግዲህ አንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነጋሽ እንቅልፏ ሰላም ነው። መድኃኒት ስለነበረ ማሽናሙ በዛሬ ተሳተኛ ሰው እንዴት እግዚአብሔር ይመስገን። ይቅርታ ይመኛል። ኤላስ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትቻለው? ከዚህ ሁሉ አዘርት መውጣበት በምን አይነት ሁኔታ ነው? እንግዲህ እንዴት ነው ምንድነው የሚሻለው? እናት አለኝ፣ አባት አለኝ፣ ወንድም እናት አለኝ፣ ባለቤትም አለኝ፣ ልጆችም አለኝ። እንዴት ነው ከዚህ የምወጣው? ከዚህ ሀገር የምወጣው? አሁን እንግዲህ ኢትዮጵያ ውስጥ ወንጀል የሚሰራም ኢትዮጵያ ውስጥ የሆነ ነገር ያደረገውን በሙሉ የሚያደርጉት ምንድነው? ፋኖም ጋር ወንጀል ያሰሩትና በቦሌ ወይም ደግሞ በሞያሌ ኬንያ፣ ከኬንያ ኡጋንዳ፣ ከኡጋንዳ ነው ወደ ሌላ ቦታ የሚያሸጋግሯቸው። ብዙዎቹን ወጣቶች ወንጀል የሚያሰሯቸው እነዚህ የአማራን ትግል አደናቃፊ ሾተላዮች በዚህ ምክንያት ነው። የጎጃም አማራ ፋኖ ንብረቱን ዘርፎ የሄደውን ልጅ እነ ማርሸ ሲጣሉት መግለጫ ያወጡበት ልጅ እንደዚሁ ነው ዘርፎ ሄደው። አሁን መደበቂያዋ ኡጋንዳ ናት። የጋዜጠኛው፣ የአክቲቪስቱ፣ የብአዴኑ፣ የሸንጎ፣ የስኳዱ መተራመሻ፣ የወያኔው የሻቢያው መተራመሻ መገናኛ ኡጋንዳ ናት። እግዚአብሔር ደግሞ ኡጋንዳውያንን ያስነሳና የሚያመጣውን ትመለከታላችሁ። ኡጋንዳ ያላችሁት መዝግቡ። ደም ያለባችሁ በሴራ የወጣችሁ በኢትዮጵያም በአማራም ትግል ላይ አፈር በትናችሁ አመድ ነስንሳችሁ የወጣችሁ እግዚአብሔር ባላችሁበት ሰላም ያሳጣችኋል።
እረፍት ያሳጣችኋል። ታየዋለህ የምትሆነውን ጠብቅ። አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመን የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በጣም አሁን እኔ እንደ እናቴ ስላየሁት ጨናቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይህንን የምጥሩ የምመጥር እውነታው ማለት ነው። ለባለቤቴ ግን ያው ሁሉ ታሪክ አላወራሁም። ምክንያቱም እሱም ጋዳ ስለሆነ ነገ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። እዚያ ሀገር አልነበርኩም። ድንግልናዬን አልኳል እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባ ያው ሁሉ ነገር አይ አሁን ያወራሁትን አያውቅም። ሌላ ነገርማ ከአዲስ ፎኩስ ገብቶ ገና ዛሬ ለምሳል ትናንትናም ከትናንት ወዲያ ማረፋ እያደፈቀ ነበረ። ራሱን ያውቀው ነበር። ራሱን ስቶ ነበረ። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያደረጉት ነበር። ውሃ እየተደፋበት ሕክምና ላይ ምናምን ነበር። እና ማዛ እባላለሁ። እንዴት ነው? እንዴት ነው? አሁን እሷ ይህን ብሶት ስታቀርብላቸው ቀጥታ ደግሞ የደወሉት የማን ነው? ወደ እህቷ ነው ማለት ነው። ይሄ የምታጣጥሉት ምናምን አይደለም። ምንም አንድ ሰው የሚያጣጥለው የለም። የተሰራው ነገር እንዴ መጽሐፍ ቅዱስ ላይ ሰይጣን ተጽፏል። ሰይጣን ያደረገው ነገር ተጽፏል። በመጽሐፍ ቅዱስ የዳዊትን ውድቀት የሰለሞንን ውድቀት ጽፏል። አይ እንደዚህ ስለሆነ ምናምን ያስቀረው ነገር የለም። ከጠላት መንደር መረጃ ይገኛል። ከወዳጅ መንደር መረጃ ይገኛል። ያን መረጃ ተጠቅሞ መተንተን የእናንተ ፋንታ ነው፣ የእኛ ፋንታ ነው። አለቅ ለማንም አልመለስም የምለው ከዚህ የተነሳ ነው። አሁን እህቷ ጋር ደወለች፣ አዱኛ ተመስገን ጋር የሚለው ደወለች። አቀናባሪዎቹ ደግሞ በቃ በደንብ እንኳን እንዳይሰማ አብረው የሚሰሩትም ነገር ነው፣ ግን ደግሞ እሳት ተነስቶባቸዋል። ስለዚህ ማጋበጥ ስለሚፈልጉ ይለቁታል፣ ግን ከስር ሙዚቃ ለቀው ነው። ይሄንን ዝም ብሎ ጸጥ ብሎ የሚሰማ ነገር ነው። ሙዚቃ የሚያስፈልገው አይደለም፣ ግን አብረው ሙዚቃውን ያጮኸዋል። ቀሽም ኤዲተሮች ናቸው። አለን ይመስገን። እንግዲህ እየሰማሁ ማለት ነው። ማዛ እባላለሁ። ማዛ ማመድ እባላለሁ። እኔ ኢትዮጵያ አይደለሁም። እኔ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች ችግር ይላል። ሲጀመር አንቺን ራሱ ለመናገር ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልኩ መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከቤቱን እሺታ ነው የምነግርሽ። ስልክሽን አጥፊ። እኔ ልደብቅሽ አላልኩሽም? ወደ ደብረ ስልክ ያው ልብ በሉ ብርቱካንን ምንድን ነው ያልኩሽ? ስልክሽን አጥፊ፣ ስልክሽን ደብቂ፣ ስልክሽን አታንሺ። እኔ ልደብቅሽ አላልኩሽም? እቺ ልደብቅሽ እንግዲህ ብዙ ቦታ የተደበቀ ሊኖር ይችላል። እኔ ለማተቤ ለክሬ ነው የፈለግከውን በል። ለማተቤ ለክሬ ነው የምሰራው ማለት ነው። ድሃ ተበደለ ፍርድ ተጓደለ ብዬ እስከተነሳው ድረስ አማራ ተበድሏል ተገብቷል ብዬ እስከተነሳው ድረስ በአማራ ስም ተደብቆ የአማራን ነፃነት የሚቦረቡር ድልብ የብአዴን አድራሽ አህያ ዝም ብዬ የምሰማበት ምክንያት የለም ምንም። ከዛ ምን ትላታለች? ተመልከቱ። ወደ ደብረ ብርሃን ልላክሽ፣ ምንም ነገር አልፈልግም። ገንዘብ ብዙ ብር አይደለም፣ 5,000 ብር ሰው አምጥቶ እንዲያቀብላት። ከዛ በኋላ 5,000 ብር ሰው መጥቶ አቀብሏታል። ያያችሁ፣ ወደ ደብረ ብርሃን እንላክሽ ብር ተልኮላታል። ስንት ብር ነው የተላከ? ብር ተልኮላታል ብዙ አይደለም፣ 5,000 ብር። $40 ወይ $50 ወይ $30 ማለት እኮ ነው በአሁኑ ምንዛሬ። እነ ተስፋዬ በአማራ ስም እዚህ ውጭ ያለውን አማራ አትላንታ፣ ሲያትል
ምናምን እያሉ በየቤቱ እየቀፈሉ ሰብስበው የሚግጡት በሺህ የሚቆጠር ነው፣ በመቶ ሺህ የሚቆጠር ነው። ለዚች ልጅ ግን እሳት ውስጥ ለተቀመጠች ልጅ ግን 5000 ብር 5000 ብር ኢትዮጵያ ውስጥ 2 ሰዎችን ምሳ ያበላል ወይ? እኔ አንድ ጓደኛዬ በቅርቡ ሄዶ ያየውን ነግሮኛል። አንድ ቦታ ገብቶ ለመብላት 30,000 ብር 20,000 ብር የግድ ነው። ሰው ጋብዛለሁ የምትል ከሆነ ደህና ቦታ ላይ ነው። 5,000 ብር የት ነው የሚያደርሰው? ትራንስፖርቱ ራሱ። በድሆች መጫወት ትክክል አይደለም። ወደ ደብረ ብርሃን እንደብቅሽ። ሐዋሳን የሰጠናል። አሁን ተስፋዬ ገባ። ይኸውልሽ ሌላ እኮ አይደለም፣ ሌላ ታሪክ እኮ አይደለም። ለመጓጓዣ ነው የሰጠናት፣ እንድትደበቅ እኮ ነው። ለምን ሐዋሳ አያዋጣሽም። ወደ ደብረ ብርሃን ላስወጣሽ፣ እዛው የሚጠብቁ ሰዎች ይኖራሉ። ተመልከቱ። ወደ ደብረ ብርሃን እናስወጣሽ፣ ሐዋሳ አያዋጣሽም። ወደ ደብረ ብርሃን እናስወጣሽ፣ እዛ የሚጠብቁሽ ሰዎች አሉ። እንድትመጪ አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለው። ለልጅቷ ድራማ ሰርተዋል፣ አነካክተዋል። ይህን ስራ ከሰሩ በኋላ የት ነው የምትደበቁት? ደብረ ብርሃን። ደብረ ብርሃን ከዚህ በፊት ማን ተደብቋል? ወንድማችን ናሁሰናይ ከተሰዋ በኋላ አበበ ጢሞ ወጥቶ ምንድን ነው ያለው? እኛንን ይህን ያደረግነው፣ ይህን የሞከርነው እኛ ነን አለ። እና አበበ ጢሞ ደግሞ ከማን ጋር የሚሰሩት? ከብልጽግና ጋር የሚሰሩት። ስለዚህ ደመከልብ ሆኗል ማለት ነው። ናሁሰናይ ደመከልብ ሆኗል ማለት ነው። ከዛ ያመለጡት ሰዎች ሄደው የተቀላቀሉት ማንን ነው? ደብረ ብርሃን የተቀላቀሉት ማንን? የመከታው ማሞ የእስክንድር ነጋን ቲምና ግሩፕን የተቀላቀሉት። አሁንስ መዓዛ ምንድን ነው የምትለው? ወደዛ እንላካችሁ፣ ወደ ደብረ ብርሃን እንልካችኋለን። እዛ ይቀበሏችኋል፣ እዛ ይቀበሉሻል። የምትድኝው ከተደበቅሽ ብቻ ነው። ማታ ደወልኩላት እኔ በዚህ ስልክ ማታ ደወልኩላት። ሌሊት ውጪ ከአዲስ አበባ ኛው አቅጣጫ ሂጂ አልኳት ይላል ማ ተስፋዬ ወልደ ስላሴ ውጪ አልኳት። ከዛ በዚህ በኩል አድርገሽ ሂጂ አልኳት። እሺ ከደም እንዳልኩሽ ወታደሮች ምን የሚቆጣጠረው ፋኖስ የሚቆጣጠረው ቀጠና ላይ ይኸው ቅድም እንዳልኩሽ የምትሄጂው መንግስት የማይቆጣጠሩ ወታደሮች የማይቆጣጠሩ ፋኖች የሚቆጣጠሩት ቦታ ሂጂ፣ ሄደሽ እንድትቀመጥ ሄዳ እንድትቀመጥ ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። በምንም አይነት መንገድ ቢሆን ደግመሽ ስሚኝ ይላታል። መቀበል አለመቀበል የራስሽ ጉዳይ ነው። መቀበል የራስሽ ጉዳይ ነው። ከዚህ በኋላ ህትነቱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይሆኑም ሲገባት መንግስትን ይለ በምንም መልኩ ይቺ ልጅ መንግስት እጅ ላይ ከወደቀች ማንንም አይፈሩ፣ ይገድሏታል በቀጥታ። ወደ ጫካ ትውጣ። እህትሽን የምትፈልጊያት ከሆነ ፋኖች ወዳሉበት ቀጠና ላኪያ። ተመልከቱ፣ ዶርም ይዛ ትቀመጣለች። ፋኖቹ ጋር ሄዳ ከዛ በኋላ የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። አያችሁ፣ አማራው እንግዲህ እነዚህ የና አስረስ ማዕሬ ቡድን ነው። ይሄ የና አስረስ ማዕሬ ቲም ነው። ይሄን እወቁት። በአርበኛ ፋኖ ማኖ ወንድማችን ዘመነ ካሴ ፊርማ ሁልጊዜ እንዲሾም የሚያደርጉት የገንዘብ አሰባሳቢ ቡድን ነው። ጊዜ እስኪወጣ እንደዛ ነው ማድረግ ያለብሽ። አሊያ እህትሽን አታገኛትም። እሺ እኔ ሌላ ምልሽ ነገር የለኝም ትላታለች መዓዛ። ይገባኛል ያላችሁበት ነገር
ቢያንስ መንግስት ወደማይቆጣጠረው ፋኖች ወደሚቆጣጠሩት ቢያንስ መንግስት ወደማይቆጣጠረው ፋኖች ወደሚቆጣጠሩበት ቦታ ላመቻችልሽና ልጅሽን ይዘሽ እዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግርም ያልፋል ትላታለች መዓዛ። ይሄ ግርግር ያልፋል፣ ሌላ ወሬ አያስፈልግም። እኛ ምንም አንልም። የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። ወዳችን ይዘን ዝም እንላለን። ተመልከቱ፣ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። እኛም አናወራም፣ እኛም አንነጋገርም፣ ዝም እንላለን። ለዚህ ነው እንግዲህ ከእሁድ ጀምሮ አንዲት ነገር ብቻ ፋኖ የሚል ከወሰን ተስፋዬ ሳይናገር እሷ ዓለም ተደበላልቁ የሚዲያ ባለቤት ናት። ሮሃ ሚዲያ የሚለው የእሷ ነው። የሁሉ አማራ ዩቲዩብ ሲዘጋ የእሷ አይዘጋም፣ የእሷ አይነካም። ኢቭን ኢፍ መዓዛም የአሜሪካን መንግስት ትቀርባለች ተብሎ ሊንኩን የሰጧት ትግል ሜዳ ያሉ ሰዎችና ሌላ ሳይቀር ስሙንም ማልጠቅሰው ታዋቂ ሰው ሰጥተዋት እንደው እንዳይዘጉብን ብሏት በደቂቃ ነው የተዘጋባቸው። ከዛ በኋላ ሲናገሩ በደቂቃ የአማራ የሆኑትን በሙሉ የሚዘጋ የአንድ ሰው ዩቲዩብ ያልተዘጋ የለም። አማሮች በሙሉ በሰቀቀን ያሉት። የመዓዛ ግን አይነካም። የመዓዛ አይነካም፣ አይነካም። ያው ተመልከቱ፣ ማዚ ልጅቱ ሚዲያ ላይ ሁላ ወጥታ ማስተባበል ትፈልጋለች። መንግስት የሚምራት መስሏታል ይላል ተስፋዬ ወዲ ትግራዩ። አትቀልጂ። ኢቢኤስ እና መንግስት አብረው ነው የሚሰሩት። እውነት ነው። ብዙ ነገር አበላሽተሻል ትላታለች። ድራማውን አበላሽተሻል። መፍትሄው መደበቅ ነው። ብዙ ነገር አበላሽተሻል። ይህ ቀልድ አይደለም። ሆኖም የተፈጠረው ነበር በሁሉም ዘንድ። መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። ተመልከቱ። መዓዛ አማራ ነው የሚል ጥያቄ የሚያነሳው እዚህ ጋር ነው። ብዙ ጊዜ ለትግሬ ነው የምትከራከረው፣ ብዙ ጊዜ ለወያኔ ነው የምትከራከረው። ለአማራ የሚጠቅም ነገር የምታደርግ ነው የሚመስለው። የአማራ ወኪል ነኝ የምትለው ምን አለች? ይቺ ልጅ ስቃይ እንዳለባት አሰርተዋት፣ ስቃይ እንደደረሰባት አሰርተዋት ሲያበቁ ምን አለች? መንግስት ቢለቅሽ አማራ አይለቅሽም፣ አማራ ቢለቅሽ መንግስት አይለቅሽም። መንግስት እሺ ስሙ ስለጠፋ አይለቃትም እንበል። አማራ ስለምን ምን አረገችው? ተሰቃዩ ያለችውን፣ ሞትኩ ያለችውን፣ ተደፈርኩ ያለችውን፣ ደማው ያለችውን፣ መከራየው ብሎ ድራማ ያሰሯትን አማራ ምን ያደርጋታል? አማራማ የዘመናት የተቀበሩ የጮህበት ጉዳዩን የሚያወጣለት ሰው አገኘች። አማራ ጮቤ ይረግጣል እንጂ አማራ እልል ይላል እንጂ ምን ስለሆነ ነው አማራ የልጅቷን የማይለቃት? ምን ስለሆነ? ምን ስላደረገች? ይቀጥላል። በጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ። ሲሙን ሰብረሽ ጣይ እህትሽን የምትፈልጊያት ከሆነ እሺ አባቴ ትላለች። የጨነቃት ምስኪን አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄን ነው ልልሽ የምችለው። አሁን አለች አመጣ ጨነቃት። እንግዲህ ሊያስወጧት ነው አይደል? ወደ ውጭ። እሺ ሲሙን ሰብሬ ጣልኩ፣ የእናንተን በምን ሊያዘው አለቻቸው። ከዛ በኋላ ጻፊ ይላል
በስክሪቶ ተፈሻል ጋሱን ሰው ይዋሪ እንላለን ቁጣውን ይከፍታለን እሱ ማረቀታዚ ሲደመር አንድ ሲደመራን ጀመራን 323 ውጤት እንደሚያሳየው 323 እኔ ሌላውን ሞላው ነበረ ግን በጣም በሚገርም ሁኔታ ኢቢሲም ኤቲክሱን ጠብቆ ነው የሰራው። ሙሉን ስልክ በሚዲያ አላሳየም ማለት ነው። እንደዚህ ብለው ነው የሰሩት። ይሄ ነውር፣ ይሄ ትልቅ ወንጀል ነው። ከቡርቴ የተገኘው ነገር ምንድነው? አንደኛ የተቀበረው የተረሱት የአማራ ታጋች ህፃናት ልጆች ወጣ። ደምቢዶሎ ዩኒቨርሲቲ መግለጫ የወጣበትን መንግስት ዓለም አቀፍ ህብረተሰብ የጮህበትን ኢትዮጵያውያን ሰልፍ የወጡበትን ጉዳይ መግለጫ ሳይሰጥ ከርሞ ስሙ ሳይጠራ ስሙ ሳይነሳ ወጣ። ኢቢኤስ የስርዓቱ አቀንቃኝ የስርዓቱ አሸርጋጅ ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክሱ ኢቢኤስ ጎንፍሎ ወጣ ማለት ነው። እግዚአብሔር ስራውን ሰርቷል። በአንድ ድንጋይ 3-4 ወፍ ነው ያጋለጠው። ይህንን አሁን እኔ ስለፈልፍ ብውል እብድ ትሉኛላችሁ፣ ሌባ ትሉኛላችሁ እንጂ እንዲህ ያመጣል እግዚአብሔር አያደርግም። ይሄ ድራማ ግን በአማራ ልጆች ላይ፣ በአማራ ወንድሞች፣ በአማራ ሰዎች ላይ የተደረገውን ሴራ፣ የተደረገውን ግፍ፣ የተደረገውን አረመኔነት ያጠፋል አያጠፋም? ይቀንሰዋል አይቀንሰዋል? እግዚአብሔር ነው ያጋለጠው። እግዚአብሔር ነው ስራውን የሰራው። እግዚአብሔር ነው ስራውን የሰራው። ምንድን ነው የተፈለገው? እሱን ጫራ ያደረኳትን ነገር ደግሞ አሳያችኋለሁ። በተለይ ዘመዴ ግርማ ካሳ እየጮኸብህ ነው ብለውኛል። እኔ ምን አገባኝ? እኔ ሲጮህብኝ ቢሆን ግርማ ካሳ ሰው በግል የነገረውን ሜዳ ላይ የሚዘረግፍ ሰው አይደለም። ዘመድኩን በቀለ አይደለም ግርማ ካሳ ብሏል። ኦሮምቲቲ አይ ኦሮምቲቲ በዚህማ የለም ግርምዬ የተበላኩ አለኝ አላለኝ ምን አገባኝ? ይችኛዋን አይታርገን እንሄዳለን። በደንብ አይታችሁት እንትን ማለት አለባችሁ። በደንብ እንድታዩት ነው የምፈልገው። አስምሩበት። እኔ ጻፉት፣ ወረቀት ማስታወሻ አውጥታችሁ ጻፉት። ጠይቋት። ስለ እውነት ነው የምነግራችሁ። በአሁን ሰዓት ይሄ ለምንድን ነው የተነሳው የሚለው አይተን እንጨርሳለን። አብይ የፋኖ ኃይል እጅግ ሲበረታበት የሚያደርገው ምንድን ነው? ጦርነቱን ለመቀልበስና ራሱን የሚያስተካክልበትን ጊዜ ለማግኘት ሲል የሚያደርጋቸው ነጥቦች አሉ። ልብ ብላችሁ ተመልከቱ። ከሶማሌ ወይም ከኤርትራ ጋር ይሄድና ልንዋጋ ነው፣ አገር ልትወረር ነው በማለት ከህብረተሰቡ ላይ ከወጣቱም ላይ ገንዘብና ወኔ ያፍሳል። መከላከያን ደግፉ በማለት ወጣት ወደ መከላከያ እንዲቀላቀል ያደርጋል። ከዛ በጎን ደግሞ ማን ይመጣል? የምክክር ኮሚሽን የሚባለው ብቅ ይልና ወይም ደግሞ የአሜሪካን የውጭ ጉዳይ ሚኒስቴር ልክ እንደ ዛሬው ብቅ ይልና የሆነች ነገር ያናግራል፣ ሽማግሌዎችን ያንቀሳቀሳል። ከዛ በቀጥታ የሚያደርገው ምንድን ነው? በነ መሳይ መኮንን በኩል ትክክለኛ ፋኖችን ፍለጋ ይሄዳል። ከዛ እነ መሳይ የመንግስት ተቃዋሚ መስሎ የአብይ አህመድ ተቃዋሚ መስሎ ይደውልና ቀጣይ የቅዳቸውን የዘመቻቸውን ምን ያህል እንደሚቆይ ምን ያህል የሰው ኃይል እንደሚሳተፍ ቤት በኩል ሊያጠቁ እንደሚችሉ ሄዶ ይጠይቃቸዋል። ይሄ ለመንግስት ግብአት የሚሆን ነገር ይፈጥራል ማለት ነው። መሳይ መኮንን ዋነኛ ስራው ይሄ ዋነኛው ስራ እና በለው ዋነኛ ስራቸው ይሄ። ከዚያ እነ እስክንድር ጋር ይሄድና ደግሞ የአንድነቱ ጉዳይ እንዴት ነው፣ መቼ ነው ፍቅር የሚመጣው፣ መቼ ነው እንትን የሚመጣው ብሎ የአንድነቱ ጉዳይ በመግባት እንዲጓተቱ ያደርጋቸዋል መሳይ መኮንን ማለት ነው።
እንቅልፍ የለው መሳይ መኮንን። እመኑኝ እግዚአብሔር ስራውን ይሰራል። ብታምኑም ባታምኑም ልክ እንደነ ማዛ ልክ እንደነ ተስፋዬ ልክ እንደነ አስረስ ማሬ እግዚአብሔር የንጹሃን የአማሮች እንባና ደም መሳይን ምን እንደሚያደርገው መዝግቡ። ሚስቱ ካለች መዝግቢ። እግዚአብሔር ምን እንደሚሰራ እየጮኩ ከመሰለ ተሳስተሃል። ከዛ በኋላ ምን ያደርጋል? አብይ የፋኖን ምት ምንም እንዳልተሰማው ለማሳየት ምን ያደርጋል? ወይ ወደ ውጭ ይሄዳል፣ ወደ ጅቡቲ። አሁን ወደ አሜሪካ ወደ አውሮፓ መሄድ አይችልም፣ የትም መጠራት ስለማይችል ወይ ደቡብ ሱዳን ይሄዳል፣ ወይ ኬንያ ይሄዳል፣ ወይ ጅቡቲ ይሄዳል። ወይም ደግሞ የሆነ ክልል ውስጥ ሄዶ የበቆሎ እርሻ ውስጥ የአቮካዶ እርሻ ውስጥ ያረጋል። ወይ ደግሞ አንዱ ክልል ሄዶ ብስክሌት እየነዳ ባህር ዳር ቆሞ የህንድ ፊልም በመስራት ከሚስቱ ጋር ፊልም ይሰራል ማለት ነው። ምንም ፋኖ እንኩት እያደረገው እያለ እንዳይታወቅበት ያደርጋል ማለት ነው። ከዛ ከህብረተሰቡ በለቀመው እና ባለው ገንዘብ ደግሞ ቶሎ ቶሎ ብሎ ምን ያደርጋል? ሟች ሚኒሻ ያዘጋጃል። ሟች አድማ ብተና ያዘጋጃል። በሰበሰበው ገንዘብ ደግሞ ምን ያደርጋል? አክቲቪስቶችን ይቀጥራል። አክቲቪስቶችን ይበትናል። አጀንዳ በቲክቶክ አጀንዳ በፌስቡክ አጀንዳ በዩቲዩብ ይበትናል። እነ ዮኒ ማኛ እነ ሞጣ ቀራኒዮ እነ ማንት ይወጡና ወይ ደጋፊ ወይ ተቃዋሚ መስለው እሪ ይላሉ ማለት ነው።